ሰላም ጤና ይስጥልኝ ውድና የተከበራችሁ ፋሚሊዎች እንዴት ናችሁልኝ? ሰላም ናችሁልኝ? ዛሬ መጥቻለሁ ይሄንን ተልባ በቃ ምግቤ ነው ማለት ይችላል። በፈለኩት አይነት ነው የምበላው፣ ግን በጣም ጥሩ ጥቅም ያለው አንደኛ ደረጃ ጨጓራዬን አድኖኛል። በሁለተኛ ደረጃ ደግሞ ሰውነቴ ቅባት ምናምን ያንሰዋል። አንዳንድ ጊዜ አይደለ ይሄ ጉልበታችን ላይ የሚሰማ ይሄ ቃቃቃ የሚላለ እሱን ራሱ አስተቶኛል። ሁሉ ጊዜ ከምግብ ከመብላቴ በፊት ጠጣለሁኝ። እንዴት አድርጌ እንደማዘጋጀው ላሳያችሁ ነው። ከፈለጋችሁ ይሄ የሀገር ቤት ጥቁሩ አለ፣ ነጩም አለ። ግን የፈለጋችሁትን ተልባ አይነት ትችላላችሁ። አሁን እንደዚህ ምስ አድርጌ ትንሽ ጣጣ አስተሚል ድረስ አምሰውና ከዛ በኋላ እፈጨዋለሁ እና ከዛ እንዴት አድርጌ እንደምጠጣ አሳያችኋለሁ። ግን እናንተ ተጠቀሙበት ውዶቼ። በጣም አሪፍ በጣም ጥሩ ነገር ነው ለሰውነታችን፣ ለጨጓራችን፣ ለፈለግነው አይነት ለአንጀታችን ራሱ በጣም ጠቃሚ ነገር ነውና ሰርታችሁ እንድትጠቀሙ ነው። እኔ ይሄው ሰርቼ ደግሞ እንጠጣ ነው። እስቲ አብረን ነው ይሄው ቆልቼ አሁን ትንሽ ቀዝቀዝ ብሏል። ከፈለጋችሁ ማታ ቆልታችሁ አሳድራችሁ ቀዝቅዝ በደንብ እንዲፈጭላችሁ ማለት ነው። ግን በጣም አይደለም እሺ የምታበስሉት ርስተሚ ሳይሆን አመሳ አድርጋችሁ ትንሽ ጣጣ ማለት ሲጀምር ሞቀዛው ትተውትና ለአንድ ሰዓት ትንሽ በረድ ይበል። ግን እኔ አብዛኛውን ጊዜ ማታ ቆልቼ አሳድሬ ነው ጠዋት የምፈጨውና አሁን ልፈጨው ነው ማለት ነው። ፍጫችን ላይ እናደርግና ልፈጨው። ያው እንደዚህ ፍጨት አደረግና ወደ ዕቃዬ እኔ 1 ኪሎንም ወይ ግማሽ ኪሎ ነው ዛሬ ነው የሚያዘጋጀውት። ግማሽ ኪሎንም ቆልቼ ነው ማስቀመጠውና ሁሉ ጊዜ በየቀኑ በቃ እጠጣለሁ ማለት ነው። ያው እንግዲህ እንደዚህ አዘጋጅቼ ነው ማስቀመጠው። ይሄኛው ለ2 ሳምንት ይሆነኛል ወይ ደግሞ 3 ሳምንት አካባቢ ይሆነኛል። በቀን 3 ምንድነው ቴብል ስፑን የሾርባ ማንኪያ በሱ እያደረኩኝ እጠጣለሁ። ማርክ ጥሩ ማርክ አገኛችሁ በማር እያደረጋችሁ እንዴት ነው የምጠጣው ማሳያችኋለሁ። ተከታተሉ። ይሄው ከተፈጨ በኋላ እንደዚህ ደቆ ይሄው 3 ማንኪያ እንደዚህ ያደርጋችሁ አረጉና ከዛ ደግሞ ውሃችንን እንሞላና ከዛ ትንሽ ደቂቃ እናቆየዋለን። ከዛ ማር እንጨምራለን። ከዛ ሀኒያችንን እናንተ ከፈለጋችሁ ስኳርም ማድረግ ትችላላችሁ። ግን ሀኒው በጣም ቆንጆ ነው። ባዶ የሚፈልግም ባዶ መጠጣት ይችላል። 2 ማንኪያ ማር ከዛ እናማስላታለን። አምስት ደቂቃ ልክ ምግብ ከመብላታችን ከሀፈን አወር በፊት ይሄን መጠጣት አለብን። ከዛ አሁን እኔ እንግዲህ እስካሁን ድረስ ምንም አልበላሁም። አሁን ልጠጣ ነው። ይሄንን አድርጌ እጠጣለሁ ማለት ነው። ትንሽ ሚክስ አድርጊው ግን ስለቆሽ አንድ 5 ደቂቃ ይቀመጥ ጥሩ ነው። እንደዚህ አድርገን እንግዲህ እንጠጣለን። ከዛም በኋላ ለሀፈን አወር ቁጭ ብለን ከዛ ምግብ የፈለግነው ምግብ መመገብ እንችላለን። ብዙ ባንጠግብ ጥሩ ነው። ለሁሉ ነገር በጣም አሪፍ ስለሆነ ተጠቀሙት። ለስኪን፣ ለቆዳ፣ ለጨጓራ፣ ለአንጀት፣ ለሁሉም ነገር በጣም አሪፍ ነው። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ አድርጉልን። ምግባችንን
እናመሰግናለን ስለምትመለከቱት። መልካም ጊዜ ይሁንላችሁ።